በታሪክ ውስጥ ፈጽሞ ለመርሳት የማይቻሉ የሚመስሉ አንዳንድ ቅጽበቶች አሉ። ጊዜ ቆሞ የሚቀር የሚመስልባቸው ልዩ ቀናት። በመላው ዓለም የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ያንን አንድ አይነት ዜና በአንድ ላይ የሚሰሙበት፣ ነገር ግን ለመቀበልና ለማመን የሚቸገሩበት ቅጽበቶች። ለአንድ ሙሉ ትውልድ እንደ አውሮፓውያን አቆጣጠር በ2009 ከእነዚያ ቀናት አንዱ ሆነ። የፖፕ ሙዚቃው ንጉሥ ማይክል ጃክሰን ገና በ50 ዓመቱ ከዚህ ዓለም መለየቱ የተሰማበት የአስደንጋጭ ዕለት። The singer Michael Jackson is reported to have died from a heart attack. To UCLA's medical center, but it appeared it was already. ምክንያቱም በዚያች ዕለት ዓለም ዝም ብሎ አንድ ዘፋኝ ብቻ አላጣችም፣ ታላቅ የባህል ተምሳሌት እንጂ። ድምፁ ሁሉንም የዓለም ድንበሮች የተሻገረ፣ ሙዚቃው ትውልዶችን ያስተሳሰረ፣ እናም ተጽዕኖ የመዝናኛውን ዓለም ታሪክ ለዘላለም የቀየረ ድንቅ መድረክ አቅራቢ። ለቢሊዮኖች ሕዝብ እርሱ በቀላሉ እንዲህ ይታወቃል፣ የፖፕ ሙዚቃው ንጉሥ። ነገር ግን ትኬቶቻቸው ሙሉ በሙሉ ከተሸጡት ግዙፍ ስታዲየሞች በስተጀርባ፣ ሪከርድ ከሰባበሩት ታሪካዊ አልበሞች በስተጀርባ፣ እናም ፈጽሞ ከማይረሱት ደማቅ የመድረክ ትርኢቶች በስተጀርባ ፍጹም የተለየ ታሪክ እየተጻፈ ነበር። ከካሜራ እይታዎች የተደበቀ ምስጢር፣ ያልተቋረጠ ከባድ ጫና፣ እንቅልፍ አልባ የሆኑ ረጅም ምሽቶች፣ ኃይለኛ የሕክምና መድኃኒቶች፣ እናም ለአፍታም ቢሆን እረፍት ለማግኘት የሚደረግ ከፍተኛ ትግል። መላውን ዓለም ያስደነገጠው የአሳዛኝ ክስተት በአንድ ቅጽበት የተፈጠረ አልነበረም። እርሱ ቀስ በቀስ ወደዚያ ልብ ሰባሪ ማለዳ የመሩት የዓመታት ውሳኔዎች፣ የውስጥ ትግሎችና የሁኔታዎች መደራረብ የመጨረሻ ውጤት እንጂ። ምክንያቱም ለሕልፈቱ ከ24 ሰዓታት ያነሰ ጊዜ ሲቀረው ማይክል ጃክሰን በሕይወቱ ከምንም ነገር በላይ የሚወደውን ነገር እያደረገ ነበር። ልምምድ ላይ ነበር። እያንዳንዱን የዳንስ እንቅስቃሴ ያስተካክላል። እያንዳንዱን የሙዚቃ ቅኝት ያጠራል። በሙዚቃ ታሪክ ውስጥ ታላቁ መመለስ እንዲሆን ለታቀደው ዝግጅት ራሱን ያዘጋጃል። በዚያ የልምምድ ስቱዲዮ ውስጥ የነበረ ማንም ሰው እየተመለከተ ያለው የእርሱን የመጨረሻ መድረክ መሆኑን የተረዳ አልነበረም። እናም በማግስቱ ከሰዓት በኋላ አንድ የአደጋ ጊዜ ጥሪ የሙዚቃን ታሪክ ለዘላለም ይቀይረዋል ብሎ ያሰበ አንድም ሰው አልነበረም። Yes, sir. I need an ambulance as soon as possible, sir. Okay, sir. What's your address? It's 100 North Carrollwood Drive, Los Angeles, California. ይህ በማይክል ጃክሰን ሕይወት ውስጥ የነበሩት የመጨረሻዎቹ 24 ሰዓታት ታሪክ ነው። ከምስክሮች ቃል፣ ከፍርድ ቤት ሰነዶች፣ ከባለሥልጣናት ይፋዊ ምርመራና በወቅቱ በስፍራው ከነበሩ ሰዎች በተገኙ መረጃዎች በድጋሚ የተገነባ እውነተኛ ታሪክ። ለመሆኑ በማይክል ጃክሰን የሕይወት የመጨረሻ ቀን ምን ተከሰተ? እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት ከመጋረጃው በስተጀርባ የተደበቁትን እውነታዎችና ማንም ያልሰማቸውን አስደናቂ ምስጢሮች አንድ በአንድ አብረን እንፈትሻለን። ወደ ታሪኩ ከመግባታችን በፊት ግን ይህንን ቻናል ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ማይክል ጃክሰን ዝም ብሎ ታዋቂ ሰው ብቻ አልነበረም። እርሱ ከዚያ በበለጠ እጅግ ብርቅዬ ክስተት ነበር። በሥራው ማማ ላይ በነበረበት ወቅት በዚህች ምድር ላይ በጣም የሚታወቀው ሰው እርሱ ነበር ለማለት ይቻላል። በኒውዮርክ፣ በቶኪዮ፣ በካይሮ ይኑሩ ወይም ከሆሊውድ በሺዎች የሚቆጠሩ ማይሎች ርቃ በምትገኝ ትንሽ መንደር እርሱ ማን እንደሆነ የማያውቅ ሰው አልነበረም። የእሱ ሙዚቃ ሁሉንም ድንበሮች ተሻገረ። የዳንስ እንቅስቃሴዎቹ የታሪክ ማኅደር ሆኑ። ተጽዕኖውም የሕዝብን ባህል ለዘላለም መልክ አስያዘ። ነገር ግን ማንም ሰው በአንድ ጀንበር የዓለም አቀፍ ተምሳሌት አይሆንም። የማይክል ታሪክ የጀመረው ከ10 ዓመታት በፊት በጋሪ ኢንዲያና ነበር። ታዋቂነት ምን ማለት እንደሆነ ገና ሳያውቅ አስደናቂ ድምፅ ያለው የዓይን አፋር ትንሽ ልጅ ወደ ደማቁ መድረክ ብርሃን ተገፋ። የጃክሰን ታናሽ ኮከብ እንደመሆኑ መጠን ለእሱ ዕድሜ የማይታሰብ በሚመስል ከፍተኛ በራስ መተማመን ተመልካቾችን ማረከ። በየምሽቱ በሚሊዮኖች የሚቆጠሩ ሰዎች የእሱን ያለምንም እንከን የተሠሩ መድረኮች በአድናቆት ይመለከቱ ነበር። ለሕዝቡ ይህ የዕድል ስጦታ ይመስል ነበር። ከመጋረጃው በስተጀርባ ግን ያላሰለሰ ጥብቅ ዲሲፕሊን ነበር። ማይክል ያለማቋረጥ ይለማመድ ነበር። የእሱን ትውልድ ታላላቅ መድረክ አቅራቢዎች በቅርብ ያጠና ነበር። እያንዳንዱን እንቅስቃሴ፣ እያንዳንዱን ምልክትና እያንዳንዱን የፊት ገጽታ በጥንቃቄ ይከታተል ነበር። የጄምስ ብራውን ፈጣንና ፈንጂ መድረክ ብቃት፣ የጃኪ ዊልሰን ማራኪነት፣ የስሞኪ ሮቢንሰን ከተመልካች ጋር በቀላሉ የመገናኘት ጥበብ። እርሱ ዝም ብሎ አያደንቃቸውም ነበር፣ እየተማራቸው ነበር።
እያንዳንዱ ትርኢት ለእሱ ትምህርት ሆነ። እያንዳንዱ ስህተት ደግሞ ራሱን የሚያሻሽልበት ዕድል ሆነ። ፍጹምነት ለእሱ ግብ ብቻ አልነበረም። እርሱ የሙጥኝ የተያዘ ጥልቅ ፍላጎት ሆነ እንጂ ያለ ፍጹምነት የነበረው የውስጥ እሳት በመጨረሻ በሙዚቃ ታሪክ ውስጥ ስኬታማ የሆኑ አልበሞችን አስገኘ። ኦፍ ዘ ዎል፣ ትሪለር፣ ባድ፣ ዴንጀረስ እያንዳንዱ የተለቀቀ አልበም አንድ የፖፕ አርቲስት ሊያሳካው የሚችለውን የውጤት ወሰን ጥሶ የሚያልፍ ነበር። በመቀጠልም ትሪለር መጣ። እሱ አልበም ብቻ አልነበረም፣ ዓለም አቀፋዊ ክስተት ሆነ። የሪከርድ ሽያጮች ከሚጠበቀው በላይ ፈነዱ። የሙዚቃ ቪዲዮዎች ወደ ሲኒማቲክ ፕሮዳክሽኖች ተቀየሩ። ኮንሰርቶችም ተመልካች ከዚህ ቀደም አይቷቸው የማያውቃቸው ግዙፍ ትርኢቶች ሆኑ። ማይክል ጃክሰን ከዚያ በኋላ የፋሽን አዝማሚያዎችን አይከተልም ነበር። እርሱ ራሱ ይፈጥራቸው ነበር። ለሚሊዮኖች አድናቂዎቹ እርሱ የማይቆም ኃይል ይመስል ነበር። ነገር ግን ለዚህ ስኬት የተከፈለው ዋጋ ከባድ ነበር። ገና በልጅነቱ ታዋቂ ከሆነበት ቅጽበት ጀምሮ ማይክል በሕዝብ የክትትል እይታ ስር ኖረ። እያንዳንዱ ትርኢቱ፣ እያንዳንዱ ቃለ መጠይቁ፣ እያንዳንዱ ውሳኔው እንኳን የፊት ገጽታው ሳይቀር ዓለም አቀፍ ዜና ሆነ። ምስጢራዊ ሕይወት የሚባል ነገር አልነበረውም። ተራ የልጅነት ጊዜ አልነበረውም። ከመድረክ ብርሃን ርቆ ዝም ብሎ የመሰወር ዕድል አልነበረውም። ዓመታት እያለፉ ሲሄዱ ጫናው ይበልጥ እየጠነከረ መጣ። መድረክ ላይ በቆመ ቁጥር ዓለም ሁል ጊዜ ፍጹምነትን ይጠብቅበት ነበር። ማይክልም ያንን የማይቻል የሚመስለውን ተስፋ ለማሟላት ሙሉ ሕይወቱን አሳለፈ። ይሁን እንጂ ጥቂት የማይባሉ ሰዎች ያልተረዱት ነገር ከዚያ ደማቅ ትርኢትና ክብረ ወሰን ከሰባበሩ ስኬቶች በስተጀርባ ማይክል ሕይወቱን ሙሉ ያልዳኑ የሥነ ልቦና ቁስሎችን ተሸክሞ ይጓዝ እንደነበር ነው። እነዚያ ቁስሎች በትልቅነቱ ለሚያደርጋቸው ውሳኔዎች ዋነኛ ቅርጽ ሰጪዎች ሆኑ። እናም አንድ ክስተት ተራ የማስታወቂያ ቀረጻ መሆን በነበረበት በዚያ ቅጽበት የሕይወቱን አቅጣጫ ለዘላለም ቀየረው። ቀኑ እንደ አውሮፓውያን አቆጣጠር በ1984 ነበር። ለፔፕሲ ኩባንያ የሚሠራ መደበኛ ማስታወቂያ። በቀረጻው ቦታ ላይ የነበረ ማንም ሰው ለጥቂት ሰከንዶች የፈነዳው የደህንነት ርችት ከ25 ዓመታት በኋላ በታሪክ ውስጥ እጅግ አስደንጋጭ ለሆነው የታዋቂ ሰው ሕልፈት መንስኤ የሚሆን የክስተቶች ሰንሰለት የመነሻ ሰበብ ይሆናል ብሎ ያሰበ አልነበረም። ለሚሊዮኖች አድናቂዎቹ ማይክል ጃክሰን ሊነኩት የማይችሉት የበላይ ኃይል ይመስል ነበር። ክብረ ወሰኖችን ይሰባብራል፣ ስታዲየሞችን ሙሉ በሙሉ ያጥለቀልቃል፣ እናም ዓለም አቀፍ ኮከብ መሆን ምን ማለት እንደሆነ አዲስ ትርጉም ይሰጣል። ነገር ግን እንደ አውሮፓውያን አቆጣጠር በ1984 ሁሉ ነገር በአንድ ጊዜ ተቀየረ። ዕለቱ በቀረጻ ቦታ ላይ ሌላ መደበኛ የሥራ ቀን መሆን ነበረበት። ማይክል በሕይወቱ ውስጥ በትልቅነቱ ከሚጠቀሱት የስፖንሰርሺፕ ስምምነቶች አንዱ በሆነው ለፔፕሲ ኩባንያ የሚሆን ማስታወቂያ እየቀረጸ ነበር። የትዕይንቱ ዕቅድ ቀላል ነበር። እርሱ በደረጃዎች ላይ ቁልቁል ይወርዳል፣ ከጀርባው የደህንነት ርችቶች ይተኮሳሉ፣ ካሜራዎቹም ሌላ የማይረሳ የመድረክ ብቃቱን ይቀርጻሉ። የመጀመሪያው ሙከራ በጥሩ ሁኔታ ተጠናቀቀ። ሁለተኛው ግን አልተሳካም። ማይክል የተቀመጠበት ቦታ ላይ ሲደርስ የደህንነት ርችቱ ከተያዘለት ጊዜ ቀድሞ ፈነዳ። የእሳቱ ፍንጣሪዎችም በቀጥታ ጭንቅላቱ ላይ አረፉ። በጥቂት ሰከንዶች ውስጥ ፀጉሩ በእሳት ተያያዘ። ለጥቂት አስፈሪ ቅጽበቶች ማይክል ከጀርባው ምን እየተከሰተ እንዳለ ሳያስተውል ትርኢቱን ማቅረቡን ቀጥሎ ነበር። የቀረጻ ቡድኑ አባላት እሳቱን ለማጥፋት በከፍተኛ ፍጥነት ወደ እርሱ በሚሮጡበት ጊዜ ግን በጭንቅላቱና በፊቱ ላይ ከባድ የቃጠሎ አደጋ ደርሶበት ነበር። የቀረጻው ምስል የተመለከተውን ሰው ሁሉ በእጅጉ ያስደነገጠ ነበር። ምንም እንኳን ትርኢቶቹን ለመቀጠል በጥሩ ሁኔታ ቢያገግምም አደጋው ግን የማይጠፉ አካላዊና ስነ ልቦናዊ ጠባሳዎችን ጥሎበት አለፈ። ዶክተሮች ቃጠሎውን ቢያክሙትም ሕመሙ ግን በአንድ ጀንበር ሊጠፋ አልቻለም። ያንን ስቃይ ለመቋቋም ለማይክል ኃይለኛ የሕመም ማስታገሻ መድኃኒቶች ተጻፉለት። በወቅቱ ይህ ተራ የሕክምና ውሳኔ ይመስል ነበር። ነገር ግን ይህ ክስተት በቀሪው የሕይወት ዘመኑ ሁሉ ለሚከተለው የመድኃኒት ሱሰኝነት መነሻ እንደሚሆን አስቀድሞ ሊተነብይ የቻለ ማንም አልነበረም። አደጋው ከአካላዊ ጤንነቱ በላይ ጉዳት አድርሷል። ማይክል ለራሱ ያለውን አመለካከት ጭምር ቀይሮታል። ለዓመታት ስለ ውጫዊ ገጽታው ባለው የደህንነት ማጣት ስሜት ይቸገር ነበር። ጓደኞቹና ቤተሰቦቹ በኋላ ላይ እንደገለጹት ስለ መልኩ የሚሰነዘሩ አስተያየቶች በተለይም በልጅነት ጊዜው በጥልቀት ጥቁር ጥላ ያሳርፉበት ነበር። እነዚያ የጭንቀት ስሜቶች በዝና ምክንያት አልጠፉም። ይልቁንም ከበፊቱ በበለጠ እየጠነከሩ መጡ። የደረሰበትን የቃጠሎ ጉዳት ለመጠገን የተሃድሶ የሕክምና ሂደቶች ያስፈልጉት የነበረ ሲሆን ከጊዜ በኋላ ግን ማይክል ተጨማሪ የቁንጅና ቀዶ ጥገናዎችን ማድረግ ጀመረ።
አንዳንዶቹ በሕክምና ምክንያት አስፈላጊ ነበሩ፣ ሌሎቹ ግን የእርሱ የግል ምርጫዎች ነበሩ። ዓመታት እያለፉ ሲሄዱ የእርሱ ገጽታ ከመጠን በላይ እየተቀየረ በመምጣቱ በመዝናኛው ዓለም ዜናዎች ላይ ዋነኛ መነጋገሪያ ርዕስ ሆነ። ሕዝቡ እያንዳንዱን ለውጥ በንቃት ይከታተል ነበር። የመጽሔት ሽፋኖች ያለማቋረጥ የተለያዩ ግምቶችን ያወጡ ነበር። የቴሌቪዥን ፕሮግራም አቅራቢዎች ያፌዙበት ነበር። ወሬዎች ከእውነታው በበለጠ ፍጥነት ይሰራጩ ነበር። ከእነዚህ መካከል ትልቁ አለመግባባት የተፈጠረው እየተቀየረ በመጣው የቆዳ ቀለሙ ዙሪያ ነበር። ብዙዎች ማይክል ዘሩን ለመቀየር እየሞከረ እንደሆነ አድርገው አሰቡ። ከዓመታት በኋላ ግን የሕክምና ሰነዶችና የሬሳ ምርመራው እንደሚያረጋግጡት እርሱ ቪቲሊጎ በተባለ የቆዳ ቀለም የሚያጠፋ የሕክምና ችግር ይማቅቅ ነበር። ነገር ግን በወቅቱ በሕዝብ ዘንድ ባለው ገጽታ ላይ ሊደርስ የሚችለው ጉዳት ሁሉ ደርሶ ነበር። እያንዳንዱ ፎቶግራፍ ሌላ አዲስ አወዛጋቢ አርዕስት ይሆናል። እያንዳንዱ ብቅ ማለት ሌላ አዲስ ውዝግብ ይፈጥራል። በሚሊዮኖች የሚቆጠሩ ሰዎች ማይክል ምን እንደሚመስል በሚከራከሩበት በዚያ ቅጽበት እርሱ ይህንን ሁሉ ጫና እንዴት እየተቋቋመው እንደሆነ ለመጠየቅ የቆመ ሰው ግን በጣም ጥቂት ነበር። ከዝናው፣ ከአድናቆት ጭብጨባውና ከዜና አርዕስቶቹ በስተጀርባ ዓመታት ያስቆጠረ የስሜት ስቃይ የተሸከመ ሰው ነበር። ካሜራዎቹ ቀረጻቸውን ሲያቆሙ አብሮ የማይጠፋ ጥልቅ ስቃይ። እናም ያ የውስጥ ጫና ይበልጥ እየተደራረበ በመጣበት ወቅት ሌላው የሕይወቱ ምዕራፍ ወደ ገደሉ ጫፍ ይበልጥ ገፋው። በሙዚቃ ምክንያት አልነበረም፣ ነገር ግን በመላው ዓለም የዜና ርዕስቶችን በበላይነት በሚቆጣጠሩ ከባድ የወንጀል ክሶች ምክንያት እንጂ። በ1990ዎቹ መጀመሪያ ላይ ማይክል ጃክሰን በታሪክ ውስጥ ጥቂት የማይባሉ ሰዎች ብቻ ያዩትን የመጨረሻውን የዝና ማማ ላይ ደርሶ ነበር። በሄደበት ሁሉ የሕዝብ ማዕበል ይከተለው ነበር። እያንዳንዱ እንቅስቃሴው የዜና ርዕስት ይሆን ነበር። እያንዳንዱ ወሬም በመላው ዓለም ይሰራጭ ነበር። ነገር ግን በ1993 የእርሱ ዓለም ሙሉ በሙሉ ተገለበጠች። ከሕፃናት ጥቃት ጋር በተያያዘ የቀረቡበት ከባድ የወንጀል ክሶች የጋዜጣና የቴሌቪዥን ስርጭቶችን በበላይነት ተቆጣጠሩ። ይህም በአንድ ጀንበር የ10 ዓመቱ ትልቁ የታዋቂ ሰው ቅሌት ሆነ። በቅጽበት የዓለም የውይይት አቅጣጫ ተቀየረ። ሰዎች ስለ ሙዚቃው ማውራት አቆሙ። ይልቁንም ስለ ክሶቹ መከራከር ጀመሩ። ስለ ምርመራዎቹ፣ ስለ ፍርድ ቤት ሂደቶቹ፣ እናም ማቆሚያ ስለሌለው የሚዲያ ሽፋን። ለማይክል ይህ ያሳደረበት የሥነ ልቦና ስብራት እጅግ በጣም ከባድ ነበር። በቅርብ የሚያውቁት ሰዎቹ በኋላ ላይ እንደገለጹት እርሱ እምብዛም የማይተኛ፣ ምግብ በአግባቡ የማይመገብና ጥቂት ሰዎች ብቻ ሊገምቱት በሚችሉት ከፍተኛ የጭንቀት ማዕበል ውስጥ የሚማቅቅ ሰው ሆኖ ነበር። ፍርድ ቤት ቢቀርብ ወይም ሌላ አዲስ የዜና ርዕስ ቢያነብ ከዚህ ስቃይ የሚያመልጥበት ምንም አይነት መንገድ አልነበረም። ከዓመታት በኋላ እንደ አውሮፓውያን አቆጣጠር በ2005 የተካሄደው የወንጀል ፍርድ ሂደት ማይክል ጃክሰን ከቀረቡበት ክሶች በሙሉ በነፃ በመሰናበት ተጠናቀቀ። ነገር ግን ያ ፍርድ ከመሰማቱ ረጅም ጊዜ በፊት በሕዝብ ዘንድ ባለው ገጽታ ላይ የደረሰው ጉዳት ስሩን ሰዶ ነበር። የሕዝብ አመለካከት በከፍተኛ ሁኔታ ተከፍሎ ነበር። ለአንዳንዶቹ እርሱ አሁንም ድረስ በሰዎች ያልተረዳ የሙዚቃ ሊቅ ነበር። ለሌሎቹ ግን የቀረቡት ክሶች ለእርሱ ያላቸውን አመለካከት ለዘላለም የቀየሩ ነበሩ። ሰዎች በማንኛውም ወገን ቢቆሙም አንድ እውነታ ግን ሊካድ አይችልም። ማይክል ጃክሰን ከዚህ ቀደም የነበረውን አይነት ነፃ የሆነ ሕዝባዊ ሕይወት ዳግመኛ ሊያገኘው አይችልም ነበር። ዓመታት እያለፉ ሲሄዱ እርሱ ከመድረክ ብርሃን ይበልጥ እየራቀ ሄደ። በሕዝብ ፊት ብቅ ማለቱ እጅግ በጣም እየቀነሰ መጣ። ቃለ መጠይቆች ሙሉ በሙሉ ጠፉ ለማለት ይቻላል። አንድ ወቅት በዓለም ዙሪያ ስታዲየሞችን ያጨናንቅ የነበረው ያ ታላቅ ሰው አሁን ግን አብዛኛውን ጊዜውን በብቸኝነትና በገለልተኝነት ያሳልፍ ነበር። ነገር ግን እርሱ ከሕዝብ እይታ ቢሰወርም የውስጥ የግል ትግሉ ግን ከመቼውም በላይ እያደገ መጣ። የዓመታት የአካል ስቃይ፣ የዓመታት የሥነ ልቦና ዝለት። ይህን ሁሉ ጫና ለመቋቋም ደግሞ ለዓመታት በሕክምና መድኃኒቶች ላይ ጥገኝነት ማሳደር። አንድ ወቅት ሕጋዊ በሆኑ የሕክምና ምክንያቶች ተጽፈውለት የነበሩት መድኃኒቶች ቀስ በቀስ ወደ ሌላ አስከፊ ገጽታ ተቀየሩ። ፈውስ መሆናቸው ቀርቶ ሱሰኝነት ሆኑ። ለማይክል ቅርብ የነበሩ ሰዎች በኋላ ላይ እንደገለጹት የመድኃኒት ሳጥኖቹ ኃይለኛ በሆኑ የሕክምና መድኃኒቶች የተሞሉ ነበሩ። የሕመም ማስታገሻዎች፣ የጭንቀት ማረጋጊያዎች፣ ጸረ ድብርትና የእንቅልፍ መድኃኒቶች። ለመሆኑ እነዚህ ሁሉ መድኃኒቶች ለምን አስፈለጉት የሚለው ጥያቄ አሁንም ድረስ አከራካሪ ነው። አንዳንዶች የደረሰበትን የከረረ አካላዊ ሕመም ለመቆጣጠር እንደሆነ ያምናሉ። ሌሎች ደግሞ በከፍተኛ ስቃይ እንቅልፍ ፍለጋ ይማስን እንደነበር ይናገራሉ። ምክንያቱ ምንም ይሁን ምን፣ አንድ ነገር ግን በግልጽ እየታየ መጣ።
የእርሱ አካል ከፍተኛ ዋጋ እየከፈለ ነበር። ነገር ግን ከዚህ ሁሉ ጫና፣ ከክሶቹ፣ ከማያቋርጠው የሚዲያ ትንኮሳና እየቀነሰ ከመጣው ጤንነቱ በስተጀርባ ማይክል እርሱ እውነተኛ ማንነቱን ለዓለም የሚያሳይበት አንድ የመጨረሻ ዕድል እንዳለው ያምን ነበር። እርሱ ሌላ አዲስ ቃለ መጠይቅ ለማድረግ አላቀደም፣ ወይም ሌላ አዲስ መግለጫ አልጻፈም። እርሱ ሁልጊዜም ከማንኛውም ሰው በተሻለ የሚያውቀውን ነገር ለማድረግ እየተዘጋጀ ነበር። መድረክ ላይ መቆም። እንደ አውሮፓውያን አቆጣጠር በ2009 ከታላላቅ የቀጥታ ኮንሰርቶች ከ10 ዓመታት በላይ ከራቀ በኋላ ማይክል ጃክሰን በሙዚቃ ታሪክ ውስጥ ታይቶ የማይታወቅ ታላቅ መመለስን ይፋ አደረገ። ዓለም ይህንን ዝግጅት እንዲህ ሲል ጠራው፣ ይህ ነው የመጨረሻው። በወቅቱ ግን ያ ርዕስ ምን ያህል በአሳዛኝ ሁኔታ ፍጹም እውነት እንደሚሆን የተረዳ አንድም ሰው አልነበር። እንደ አውሮፓውያን አቆጣጠር በ2009 የማይክል ጃክሰን ሕይወት ወሳኝ መስቀለኛ መንገድ ላይ ደርሶ ነበር። ስሙና ዝናው ለዓመታት በማያቋርጡ ውዝግቦች ክፉኛ ተደብድቧል። የፋይናንስ ሁኔታውም ቢሆን በከፍተኛ ጫና ውስጥ ነበር። የተለያዩ መረጃዎች በመቶዎች የሚቆጠሩ ሚሊዮን ዶላሮች ዕዳ እንደነበረበት የሚገምቱ ሲሆን ተከታታይ የፍርድ ቤት ክርክሮችና መድረክ ላይ ሳይወጣ ያሳለፋቸው ረጅም ዓመታት አብዛኛውን ገቢውን አሟጠውት ነበር። ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ ማይክል ቀደም ሲል አስፈልጎት የማያውቀውን አንድ ነገር አሁን በእጅጉ ይፈልገው ነበር። ወደ መድረክ በታላቅ ግርማ መውጣት ብቻ ነበር። እንደ አውሮፓውያን አቆጣጠር በ2009 በሺዎች የሚቆጠሩ አድናቂዎች ሙዚቃን ለዘላለም የቀየረውን ያንን ታላቅ ሰው ለአፍታም ቢሆን ለመመልከት በለንደን ኦቷሬና ዙሪያ ተሰብስበው ነበር። ማይክል በመጨረሻ መድረክ ላይ ሲወጣ የሕዝቡ አድናቆትና ጩኸት አስተጋባ። በመላው ዓለም ላይ የሚያስተጋባውን ያንን መልእክት አስተላለፈ። ይህ ነው የመጨረሻው። በለንደን ተከታታይ ኮንሰርቶችን እንደሚያደርግ አስታወቀ። እነዚህም የእርሱ የመጨረሻ የቀጥታ መድረክ ትርኢቶች ነበሩ። ተመልካቹ በከፍተኛ ደስታና ስሜት ፈነዳ። በመጀመሪያ ታቅዶ የነበረው 10 ትርኢቶችን ለማቅረብ ብቻ ነበር። ነገር ግን የሕዝቡ ፍላጎት ከመጠን በላይ ከፍተኛ በመሆኑ የዝግጅቱ ዕቅድ አድጎ ትኬቶቻቸው ሙሉ በሙሉ ወደ ተሸጡ 50 ኮንሰርቶች ደረሰ። ከ1 ሚሊዮን በላይ ትኬቶች በአጭር ጊዜ ተሸጡ። ይህ ክስተት በታሪክ ውስጥ ከታዩ ትላልቅ የኮንሰርት ሥራዎች አንዱ ለመሆን ተዘጋጀ። ለሕዝብ እይታ ማይክል ጃክሰን በድጋሚ ወደ ክብሩ የተመለሰ ይመስል ነበር። ነገር ግን ከዝግ በሮች በስተጀርባ ፍጹም የተለየ ታሪክ እየተጻፈ ነበር። የኮንሰርቱ ልምምዶች በሎስ አንጀለስ ተጀመሩ። በየቀኑ ተወዛዋዦች፣ ሙዚቀኞች፣ ኮሪዮግራፈሮች እና የቴክኒክ ባለሙያዎች ተመልካች ከዚህ ቀደም አይቶት የማያውቀውን ታላቅ ትርኢት ለመገንባት ሌት ከቀን ይለፉ ነበር። ዕድሜው ወደ 50 ዓመት የተጠጋ ቢሆንም የማይክል ጥበባዊ ብቃት ግን አሁንም ድረስ በሚያስደንቅ ሁኔታ ፍጹምና ጥንቁቅ ነበር። የውዝዋዜ እንቅስቃሴዎችን ያስተካክላል። የመድረክ መብራቶችን ይቆጣጠራል። እያንዳንዱን የሙዚቃ ቅኝት ራሱ ያጣራል። ፍጹምነት አሁንም የእርሱ መለኪያ ነበር። መድረክ ላይ በሚሆንበት ጊዜ በሚሊዮኖች የሚቆጠሩ ሰዎቻቸው የሚያውቁትን ያንን እውነተኛ ማይክል ጃክሰን ይመስል ነበር። ነገር ግን ልምምዱ በተጠናቀቀ ቅጽበት የሰውነቱ መሰነጣጠቅና መዛል በግልጽ መታየት ይጀምራል። የዝግጅቱ አንዳንድ የሥራ ባልደረቦች ማይክል አብዛኛውን ጊዜ ክፉኛ ደክሞት እንደሚታይ አስተዋሉ። አርፍዶ የሚመጣባቸው ቀናት ነበሩ። ያልተለመደ ዝምታ የሚጭንባቸው ቀናት ነበሩ። አካሉ ሙሉ በሙሉ የዛለ የሚመስልባቸው ቀናት ነበሩ። በዙሪያው ያሉ ሰዎቻቸው ግን ሁኔታው ምን ያህል ከባድ እንደሆነ ላይ የጋራ አመለካከት አልነበራቸውም። አንዳንዶች ወደፊት ለሚጠብቁት ከባድ መድረኮች ሲል ዝም ብሎ ኃይሉን እያጠራቀመ እንደሆነ ያምኑ ነበር። ሌሎች ደግሞ የሆነ ነገር እንዳልተስተካከለ በውስጣቸው በጥልቅ ይሰጋሉ። ጥቂት የማይባሉ ሰዎች ያልተረዱት እውነታ ግን የማይክል ትልቁ ፈተና መደነስ አልነበረም፣ መዝፈንም አልነበረም፣ ወይም ለ50 ኮንሰርቶች ራስን ማዘጋጀት አልነበረም። የእርሱ ትልቁ ፈተና መተኛት ነበር። በየምሽቱ ለጥቂት ሰዓታት እንኳን ለማረፍ በከፍተኛ ሁኔታ ይታገላል። ያለ እንቅልፍ ደግሞ ልምምዶቹ ይበልጥ ከባድ እየሆኑ መጡ። ሰውነቱ እንዲያገግም ማድረግ የማይቻል ሆነ። ውስጣዊ ጫናውም ያለማቋረጥ እየጨመረ ሄደ። ለዚህ ችግር መፍትሔ ለማግኘት በእጅጉ የተጨነቀው ማይክል በግል ሐኪሙ በዶክተር ኮንራድ መሬ ላይ ያለው ጥገኝነት ከቀን ወደ ቀን እየጨመረ መጣ። በይፋዊ ስምምነቱ መሠረት መሬ የተቀጠረው ማይክል ለኮንሰርቱ በሚዘጋጅበት ወቅት ጤንነቱን እንዲከታተልለት ነበር። ነገር ግን ባልተጻፈው እውነታ እርሱ ማይክል በየምሽቱ ሕይወቱን የሚጥልበት ብቸኛ ሰው ሆነ። የማይክል የእንቅልፍ እጦት ችግር እየባሰ በሄደ ቁጥር የሚሰጡት ሕክምናዎችም እንዲሁ እየከረሩ መጡ። ለእንቅልፍ እንዲረዳው በሚል ተራ ሙከራ የተጀመረው ነገር ቀስ በቀስ ወደ ተለየና እጅግ አደገኛ ወደሆነ መስመር ተቀየረ። ኃይለኛ ማረጋጊያዎች፣
የጭንቀት ማስታገሻ መድኃኒቶች እና በመጨረሻም በሆስፒታሎች ውስጥ ለቀዶ ጥገና ብቻ ጥቅም ላይ የሚውለው ፕሮፖፎል የተባለው ከባድ ማደንዘዣ። ከቀዶ ጥገና ክፍሎች ውጭ ፕሮፖፎል ለእረፍት ወይም ለእንቅልፍ ማገዣነት በፍጹም ጥቅም ላይ አይውልም። ይህ መድኃኒት የተሠራው ታካሚዎች ቀዶ ጥገና በሚያደርጉበት ወቅት በልዩ የሕክምና መሣሪያዎች ጥብቅ ቁጥጥር እየተደረገላቸው ሳያውቁ እንዲተኙ ለማድረግ ብቻ ነው። ነገር ግን በማይክል ጃክሰን መኝታ ክፍል ውስጥ ይህ መድኃኒት የእርሱ የምሽቱ መደበኛ ተግባር ሆኖ ነበር። የመጀመሪያው የኮንሰርት ዕለት ይበልጥ እየተቃረበ በመጣ ቁጥር ለችግሩ መፍትሔ የሚሆን በቂ ጊዜ አልነበረም። ማይክል መድረክ ላይ ለመሥራት እንቅልፍ እንደሚያስፈልገው ያምን ነበር። ዶክተር መሬም ያንን እንቅልፍ ሊሰጠው እንደሚችል አመነ። ሁለቱም ሰዎች ግን ዳግም ወደማይመለሱበት የጥፋት አፋፍ እየተቃረቡ መሆናቸውን የተገነዘቡ አልነበሩም። ከዚያም 2009 መጣ። ዓለም የፖፕ ሙዚቃ ንጉሡን ለዘላለም ለማጣት ከ24 ሰዓታት ያነሰ ጊዜ ሲቀረው፣ በዚያ ምሽት በነበረው የልምምድ ወቅት አንድ እጅግ አስደናቂ ክስተት ተከሰተ። ከ3 ሳምንታት ባነሰ ጊዜ ውስጥ ማይክል ጃክሰን በለንደን መድረክ ላይ በመውጣት በሙዚቃ ታሪክ ውስጥ ታላቁ መመለስ ይሆናል ተብሎ የታመነበትን ትርኢት ለመጀመር ቀጠሮ ይዞ ነበር። በዚያን ዕለት ከሰዓት በኋላ በሎስ አንጀለስ ወደሚገኘው ስቴፕልስ ሴንተር ለሌላ ተጨማሪ ልምምድ አመራ። የዝግጅቱ አንዳንድ አባላት እርሱ ማርፈዱን አስተውለው ነበር። ሌሎቹ ደግሞ ከመጠን በላይ ከስቶና ደክሞት እንደነበር ተረድተዋል። ነገር ግን ሙዚቃው እንደተከፈተ ሁሉ ነገር በአንድ ጊዜ ተቀየረ። ያ የታየበት ከፍተኛ ድካም በቅጽበት የተሰወረ መሰለ። ለጥቂት ሰዓታት ያህል ማይክል በሚያስደንቅ ጉልበት ልምምዱን አከናወነ። ዘፈነ፣ ደነሰ፣ የውዝዋዜ እንቅስቃሴዎችን አረመ። ከዝግጅት ቡድኑ ጋር ስለ መድረክ መብራቶች፣ የካሜራ ማዕዘኖችና የሙዚቃ ሽግግሮች በጥልቀት ተወያየ። በወቅቱ በስፍራው የነበሩ ምስክሮች በኋላ ላይ እንደገለጹት እርሱ ሙሉ በሙሉ ትኩረት ያደረገ፣ በንቃት የሚከታተልና ሁሉንም ነገር በቁጥጥሩ ስር ያደረገ ነበር። ብዙዎቹ ከስፍራው የተለዩት ማይክል ለኮንሰርቱ ሙሉ በሙሉ ዝግጁ መሆኑን በማመን ነበር። የዚያን ዕለት የተመለከቱት የእርሱን የመጨረሻ መድረክ መሆኑን ግን የገመተ አንድም ሰው አልነበረም። እኩለ ሌሊት አካባቢ ማይክል በካሮሉ ድራይቭ ወደሚገኘው የተከራዩ የቅንጦት መኖሪያ ቤቱ ተመለሰ። ከቤቱ ውጭ ሁሉ ነገር ጸጥ ረጭ ያለ ይመስል ነበር። በውስጥ ግን ሌላ አዲስ ውጊያ ሊጀመር ተቃርቧል። ለሳምንታት ማይክል በከባድ የእንቅልፍ እጦት ችግር ሲሰቃይ ነበር። ለእርሱ መተኛት ፈጽሞ የማይቻል ነገር ሆኖ ነበር። በኋላ ላይ በፍርድ ቤት ከተሰጡት ምስክርነቶች መረዳት እንደተቻለው እርሱ በቂ ረፍት ካላገኘ በለንደን የሚጠብቁትን ከባድ ኮንሰርቶች ማቅረብ እንደማይችል በጥልቅ ያምን ነበር። በቤቱ ውስጥ እየጠበቀው የነበረው የግል ሐኪሙ ዶክተር ኮንራድ መሬ ነበር። የየምሽቱ የሕክምና ተግባራቸው አሳሳቢ በሆነ መልኩ ተለምዷዊ ሆኖ ነበር። መጀመሪያ የጭንቀት ማስታገሻ መድኃኒቶች ይሰጣሉ፣ በመቀጠል ማረጋጊያዎች። እነዚያም ካልሰሩ እጅግ በጣም ኃይለኛ የሆነ ሌላ መድኃኒት። ያ ምሽትም ከሌሎቹ የተለየ አልነበረም። ከሌሊቱ 7 ሰዓት በጥቂቱ ካለፈ በኋላ ዶክተር መሬ ማይክል እንዲተኛ ለማገዝ መድኃኒቶችን መስጠት ጀመረ። አንደኛውን መድኃኒት፣ በመቀጠል ሌላኛውን። ደቂቃዎች አለፉ፣ ግን ምንም ለውጥ የለም። ማይክል አሁንም አልተኛም ነበር። እንደ ተባለው ከሆነ እርሱ እንቅልፍ እንደሚያስፈልገው በመግለጽ መሬን በተደጋጋሚ ለመነው። ነገ ወይም በሂደት ሳይሆን አሁኑኑ። ምክንያቱም በእርሱ አእምሮ ውስጥ በእንቅልፍ ማጣት የምታልፈው እያንዳንዷ ሰዓት መድረክ ላይ ወደ መውደቅ አንድ እርምጃ እንደምታቀርበው ያስብ ነበር። ምሽቱ እየገፋ ሲሄድ ተጨማሪ መድኃኒቶች ተሰጡት። ሆኖም ማይክል አሁንም እንቅልፍ ሊወስደው አልቻለም። ለሳምንታት በተደጋጋሚ መድኃኒቶችን በመውሰዱ ምክንያት የሰውነቱ የመቋቋም አቅም በከፍተኛ ሁኔታ አድጎ ነበር። አንድ ወቅት በቀላሉ ያስታግሱት የነበሩት መድኃኒቶች አሁን ያንን አይነት ውጤት አይሰጡም። ሰዓታት አለፉ። በሐኪሙና በታካሚው መካከል ከሚደረጉ አጫጭር ንግግሮች በስተቀር በክፍሉ ውስጥ ምንም ድምፅ አልነበረም። ከቤቱ ውጭ ሎስ አንጀለስ በሰላም ተኝታለች። በዚያ መኝታ ክፍል ውስጥ ግን ሁለት ሰዎች ቀስ በቀስ እየተሸነፉበት ያለውን ውጊያ በጋራ ይዋጉ ነበር። ከሌሊቱ 9 ሰዓት ላይ ማይክል አሁንም አልተኛም ነበር። ጠዋት 1 ሰዓት ላይም አሁንም እንቅልፍ አልወሰደውም ነበር። ለሙሉ ምሽት ያህል በዓለም ላይ ካሉ እጅግ ታዋቂ መዝናኛ አቅራቢዎች አንዱ በርካታ ኃይለኛ መድኃኒቶች ቢሰጡትም አሁንም በንቃት ላይ ነበር። ይህ ትልቅ የማስጠንቀቂያ ምልክት ነበር፣ እጅግ አሳሳቢ ምልክት። ነገር ግን ሂደቱን ከማቆም ይልቅ ሕክምናው ቀጠለ። ማለዳው ደረሰ። ማይክል ፍጹም የዛለ ይመስል ነበር። በከፍተኛ ሁኔታ ተስፋ ቆርጦ ነበር።
በኋላ ላይ በቀረቡ ምስክርነቶች መሠረት በመጨረሻ ሊያሳርፈው ይችላል ብሎ ያመነበትን ያንን አንድ መድኃኒት በተደጋጋሚ ጠየቀ። ፕሮፖፎል። ይህ መድኃኒት የእንቅልፍ እጦት ችግርን ለማከም የተሠራ አልነበረም። በግል መኖሪያ ቤት ውስጥ ጥቅም ላይ ሊውል የተፈቀደ አልነበረም። ያለ ሆስፒታል ጥብቅ የክትትል መሣሪያዎች ሊሰጥ በፍጹም የማይገባ ነበር። ነገር ግን በዚያ ማለዳ ያ የመጨረሻው ውሳኔ ሆነ። ከጠዋቱ 4 ሰዓት ከ40 አካባቢ ዶክተር ኮንራድ መሬ ለማይክል ጃክሰን ሌላ ተጨማሪ የፕሮፖፎል መጠን ሰጠው። በጥቂት ቅጽበቶች ውስጥ ማይክል በመጨረሻ ወደ እንቅልፍ ዓለም ሰመጠ። ለሰዓታት ሲሰማ ከነበረው ውጥረት በኋላ ክፍሉ ለመጀመሪያ ጊዜ ጸጥ አለ። ነገር ግን ያ የታየው ረፍት መሰል ነገር በእውነቱ የትልቅ ጥፋት መጀመሪያ ነበር። ምክንያቱም በዚህኛው ጊዜ ማይክል ጃክሰን ዳግም ከእንቅልፉ ሊነቃ አልቻለም። ሰኔ 25 ቀን 2009 ዓ.ም ከሰዓት በኋላ ማይክል ጃክሰን በ50 ዓመቱ ሕይወቱ ማለፉ በይፋ ተነገረ። በጥቂት ሰዓታት ውስጥም ዜናው በመላው ዓለም ተሰራጨ። አድናቂዎቹ ከሆስፒታሎች፣ ከመኖሪያ ቤቶችና መታሰቢያዎች ውጭ ተሰበሰቡ። የሬዲዮ ጣቢያዎች ስርጭታቸውን አቋረጡ። የቴሌቪዥን አውታረ መረቦችም ወደ ሰበር ዜና ሽፋን ተቀየሩ። በሚሊዮን የሚቆጠሩ ሰዎች ሙዚቃው የብዙ ትውልዶችን ማንነት የገነባው ያ ታላቅ ሰው በድንገት ማለፉን ለማመን ተቸገሩ። በቀጣዮቹ ወራት የተካሄዱ ምርመራዎች፣ የፍርድ ቤት ሂደቶችና ስፍር ቁጥር የሌላቸው አርዕስተ ዜናዎች ለአንድ ጥያቄ ምላሽ ለመስጠት ሞከሩ። ይህ እንዴት ሊሆን ቻለ? የቀረቡት ማስረጃዎች የእንቅልፍ ማጣት፣ የሐኪም ትዕዛዝ መድኃኒቶች፣ የሕክምና መዘናጋት እና ለዓመታት የዘለቀው ያላሰለሰ የአካልና የሥነ ልቦና ጫና የፈጠሩትን አሳዛኝ ውህደት ይፋ አደረጉ። እንደ አውሮፓውያን አቆጣጠር በ2011 የማይክል ጃክሰን የግል ሐኪም የነበሩት ዶክተር ኮንራድ መሬ በዘፋኙ ሞት ውስጥ በነበራቸው ሚና ያለ ፍላጎት ሰው የመግደል ወንጀል ጥፋተኛ ሆነው ተገኙ። ነገር ግን የማይክል ጃክሰን ታሪክ በመጨረሻው ቀን እውነቶች ብቻ ሊገለጽ አይችልም። እሱ የሙዚቃ ኢንዱስትሪውን ቀይሯል። የቀጥታ መድረክ ትርኢትን ትርጉም በምላሹ ቀርጿል። በእያንዳንዱ የሙዚቃ ዘውግና በእያንዳንዱ ትውልድ ውስጥ ያሉ አርቲስቶችን አነሳስቷል። ዘፈኖቹ ዛሬም ድረስ በሁሉም የዓለም ማዕዘናት መደመጣቸውን ቀጥለዋል። ተጽዕኖውም በዘመናዊ ሙዚቃ ታሪክ ውስጥ እንደተሸመነ ይኖራል። ታሪክ የሠሩ ሰዎች ከሕይወት በላይ ግዙፍ መስለው ሊታዩ ይችላሉ። ነገር ግን እነሱም ያው ሰው ናቸው። እናም አንዳንድ ጊዜ ትልቁን ዋጋ የሚያስከፍሉት ውጊያዎች መቼም ቢሆን ተመልካች የማያስተውላቸው ውጊያዎች ናቸው። የዛሬው ዝግጅታችን ከተመቻችሁ ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩን። እንዲሁም አዲስ ከሆናችሁና እንደዚህ ያሉ አስደናቂ ታሪኮች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ጊዜ የትኛውን ታሪክ እንድንሰራላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት አጋሩን።